ሰላም ሰላም እንዴት ናችሁ? ውድ የገብሬ ቲዩቶሪያል ቤተሰቦች ዛሬ ይዤላችሁ የመጣሁት ነገር ለአንድ ተቋም መሰረታዊ ነገር ከሚባሉት ውስጥ እ፣ አስፈላጊ ከሚባል ለተቋም ብቻ አይደለም ለግለሰብም ለቡድን በጣም አስፈላጊና ወሳኝ የሆነ በተለይ ግባችንን ከማሳካት አንጻር በጣም መሰረታዊ የሆነ ነገር ነው የምንነጋገረው። ስለዚህ እ፣ ቤቱን ሰብስክራይብ፣ ላይክ፣ ኮሜንት እና ሼር ማድረጉን አትርሱ። እ፣ አሪፍ ነገር ታገኛላችሁ፣ ታተርፉበታላችሁ። አብረን እንቆይ። ስለ ፕላኒንግ እናወራለን ዛሬ። እንግዲህ ፕላኒንግ ከማኔጅመንት ተግባራት መካከል ፕላኒንግ አንዱ ነው እና እ፣ እንግዲህ ከፕላኒንግ በፊት ግን ስለ ማኔጅመንት ማውራት ይጠበቅብናል። እንግዲህ ባለፈው አንድ ሴክሽን ላይ ስለ ማኔጅመንት አውርተናል። ማኔጅመንት ማለት ምን ማለት ነው የሚለውን ነገር ባጭሩ ካየን በኋላ የማኔጅመንት ፋንክሽን የሚባሉትን እ፣ ነገሮች አይተናል እና ዛሬም እንግዲህ ማኔጅመንት የምንለው እንግዲህ የማኔጅመንት ፋንክሽን አንደኛው ፕላኒንግ ነው። ሌላው ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ እና ኮንትሮሊንግ ናቸው። ሶ እነኚህ የዘኮር ማኔጅመንት ፋንክሽን የሚባሉት እነኚህ ናቸው ማለት ነው። ሶ ፕላኒንግ ስንል አንድ ተቋም ፕላን ያደርጋል፣ ያቅዳል፣ ያደራጃል፣ ስታፍ ያደርጋል፣ የሰው ኃይል ይመድባል፣ ለመደበው የሰው ኃይል ዳይሬክሽን ይሰጣል። ሶ ዳይሬክሽን ለሰጠው ደግሞ አካላት ቁጥጥር ያደርጋል ማለት ነው። ስለዚህ እነኚህ የማኔጅመንት ፋንክሽን ናቸው። እንግዲህ ከዚህ ውስጥ ግን በጣም መሰረታዊ ነገር የሚባለው እቅድ ነው። እቅድ ዝግጅት እንግዲህ የማኔጅመንት የመጀመሪያውና ቀዳሚ ተግባር ነው ማለት ነው። እንግዲህ ፕላን ካላደረግን ኦርጋናይዝ ማድረግ አንችልም። ፕላን ካላደረግን ስታፊንግ ማድረግ አንችልም። ፕላን ካላደረግን ዳይሬክት ማድረግ አንችልም። ፕላን ካላደረግን ደግሞ ኮኦርዲኔት ወይ ደግሞ ኮንትሮል ማድረግ አንችልም። ሶ ፕላን ለማድረግም መጀመሪያ ፕላን ማድረግ አለብን። ፕላስ ኦርጋናይዝ ለማደራጀት፣ ተግባራትን ለማደራጀት፣ ሰዎችን ለማደራጀት፣ ተቋምን ለማደራጀት፣ ኦርጋናይዝ ለማድረግ ፕላን ያስፈልገናል ማለት ነው። የሰው ኃይል ለመመደብ የሰው ኃይል እንዴት ነው የምንመድበው? ወደ ተቋማችን የሰው ኃይል ስናመጣ በምን አግባብ ነው የሚመጣው የሚለውን ጥያቄ የሚመልስልን ፕላን ያስፈልጋል ማለት ነው። ስንመራ ኢቭን ዳይሬክት መምራት ስንጀምር ወይም ደግሞ ዳይሬክት ስናረግ ሃው ቱ ሊድ የሚለውን ነገር የሚመልስልን ፕላኒንግ ነው ማለት። ኮንትሮሊንግም እንደዛው። በእነኚህ ምክንያቶች እቅድ የመጀመሪያው የማኔጅመንት አካልና ቀዳሚው ተግባር ነው ማለት ነው። እቅድ የማኔጅመንት የመጀመሪያውና ቀዳሚ ተግባር ነው የሚባለው ለዛ ነው። እንግዲህ ግቦች ካልተቀመጡ የምናደራጀው የምንሰራውና የምንቆጣጠረው ነገር አይኖርም ማለት ነው። ኦርጋናይዝ ለማድረግም ግብ ማስቀመጥ አለብን። ምን ለማሳካት ነው ኦርጋናይዝ የምናደርገው? ሰው የምንመድበው ምን ለማሳካት ነው? የምንመድበው ሰው የምናደርገው ሰው የምንመራውም ዳይሬክት የምናደርገውም ተግባራትን ሰውን የምንመራውም ምን ለማሳካት ነው የሚል ኦብጀክቲቭ ሴት መደረግ መቻል አለበት። ኦብጀክቲቭ ሴት ካላደረግን የምንቆጣጠረውም የምንመራውም የምናደራጀውም ነገር አይኖርም። ከዚህ ተነስተን ነው ፕላን ወይም ደግሞ እቅድ የመጀመሪያውና ቀዳሚ ተግባር ነው የማኔጅመንት የምንለው ለዛ ነው ማለት ነው። እንግዲህ ይህን ካየን በጥቅሉ ከማኔጅመንት ጋር ተያይዞ ስለ ማኔጅመንት ፋንክሽን አውርተን አሁን ደግሞ እቅድ ዝግጅት ትርጉሙ ምንድን ነው፣ ዲፋይን ፕላኒንግ የሚለውን እንመለከታለን ማለት ነው። እንግዲህ እቅድ ማውጣት ማለት ምን መደረግ እንዳለበት፣ እንዴት መደረግ እንዳለበት፣ መቼ መደረግ እንዳለበት፣ በማን መደረግ እንዳለበት አስቀድሞ መወሰን ነው ማለት ነው። እንግዲህ የሆነ ስራ ስንሰራ የሆነ ነገር ማሳካት ወይ ደግሞ ማድረግ ስንፈልግ መጀመሪያ እቅድ ነው የምናወጣው። እቅዱ ምን ምን ጉዳዮችን ይመልስልናል ብለን ስናስብ አንደኛ ምንድን ነው ማድረግ ያለብን፣ እቅዱ ምንድን ነው የሚያደርገው፣ ምንድን ነው እቅዱ ራሱ ምንድን ነው የሚለውን ነገር፣ ምን ማድረግ ነው የምንፈልገው የሚለውን ነገር ይመልስልናል። እንዴት ነው ሜቶዶሎጂው፣ እንዴት ነው ልንሰራው የምንችለው የሚለውን ነገር ይመልሳል። መቼ የሚለውን ታይሙን ይመልስልናል። በማን
ማን ነው ይሄን ስራ ሊሰራልን የሚችለው? ምናልባት የሽያጭ ሰራተኛ ሊሆን ይችላል፣ የቅድና በጀት ሰራተኛ ሊሆን ይችላል፣ የሰው ኃይል ሰራተኛ ሊሆን ይችላል። ማን ነው የሚለውን አስቀድመን የምንወስንበት ነው ማለት። ስለዚህ እቅድ ማለት ምን ማድረግ እንዳለብን፣ እንዴት ማድረግ እንዳለብን፣ መቼ እና በማን ማድረግ እንዳለብን አስቀድመን የምንወስንበት ቱልስ ነው ማለት ነው። እቅድ አሁን ካለንበት መድረስ ወደምንፈልግበት ቦታ የሚያሸጋግር ድልድይ ነው። እንግዲህ ስዕሉ ላይ እንደምትመለከቱት እዚህ ጋር አሁን አለን። በመሃል እዚህ ጋር መድረስ ነው የምንፈልገው፣ ይሄን ዋንጫ መብላት ነው የምንፈልገው። ሶ በመሃል እናያለን what how when ምናምን የሚሉ ጥያቄዎችን የምንመልስበት ነው ማለት ነው። አሁን ካለንበት መድረስ የምንፈልግበት ጋር ሊያደርሰን የሚችል እንደ ድልድይ or ብሪጅ ነው ማለት ነው እቅድ ማለት። ይህ ሂደት የፈጠራ አእምሮና ምናብን ክሬቲቪቲ ኤንድ ማይንድ ኢማጂኔሽን የሚጠይቅ የእውቀት ስራ ነው። ይህ እንግዲህ አሁን ከዚህ ተነስተን እዚህ ጋር ለመድረስ የምንፈልገው ምናልባት ዛሬ 2018 ነው፣ 2025 ወይ ደግሞ 2022 የት ነው መድረስ የምንፈልገው የሚለውን እዛ ቦታ ሊያደርሰን የሚችለውን ነገር የምንሰራው ምንድነው? ፈጠራን እና አእምሮን ምናምን የሚጠይቅ የእውቀት ስራ ነው ማለት። ክሬቲቪቲ ኤንድ ማይንድ ኢማጂኔሽን የሚጠይቅ ስራ ነው ማለት ነው። ስለዚህ እቅድ ዝግጅት ማለት አሁን ካለንበት ወደ ምንፈልገው ቦታ ሊያደርሰን የሚችል ድልድይ ሲሆን ማን፣ ምን፣ መቼ፣ እንዴት፣ በማን የሚሉትን ጥያቄዎች የምንመልስበት ነው ማለት ነው። ባጭሩ እቅድ ማለት ይሄ ነው። ሌላ በዚህ ሴክሽን እንድናያቸው የምንፈልገው ጉዳይ እቅድ የሚመልሳቸው 6 መሰረታዊ ጥያቄዎች አሉ። 6 መሰረታዊ ጥያቄዎች አሉ። አንደኛ ምን ይደረጋል? what to do ልናደርገው የምንፈልገው ነገር ግቡ ምንድነው? ማድረግ የምንፈልገው ነገር ምንድነው? ለምሳሌ እኔ በሚቀጥለው አመት ወይ ደግሞ በሚቀጥለው 5 አመት ማድረግ የምፈልገው ይሄን ነው ብዬ ላቀድ ይችላል። ሶ ያን እቅድ መጀመሪያ ማወቅ ነው ማለት ነው። መዳረሻ ግብን መወሰንና መንገዱ መቀየስ ያስፈልጋል። ምንድነው ማድረግ የት ነው መድረስ የምንፈልገው የሚለው ነገር ይመልስልናል ማለት ነው። መቼ when to do የጊዜ ሰሌዳውን ያስቀምጥልናል። መቼ ነው ይሄን የምናደርገው? በዚህ 5 አመት፣ በዚህ 10 አመት፣ በዚህ 3 አመት፣ በዚህ ሳምንት፣ በዚህ ወር የሚለውን ጥያቄ ይመልስልናል ማለት ነው። ሌላ የት ቦታ ነው፣ ፕሌስ ነው፣ ቴሪቶሪ ወይ ደግሞ ስኮፕ ነው ማለት ስራው የሚተገበርበት ቦታ ነው ማለት። የት ነው የምንሰራው? አዲስ አበባ ውስጥ ነው? ከአዲስ አበባ ውጭ ነው? ወይስ የሆነ ኤሪያ አለ? ይሄን ስራ ለመስራት ኤሪያ አለ። ለምሳሌ የንግድ ስራ ከሆነ አዲስ አበባ ልሰራ እችላለሁ። የግብርና ስራ ከሆነ ገጠር ልሰራ እችላለሁ። ወይም ሌሎችም የዲጂታል ስራዎች ከሆነ ቤቴ ቁጭ ብዬ በአሉኝ ዲቫይሶች ሊሰራ እችላለሁ ብዬ ልል እችላለሁ። ሶ where to do የሚለውን ይመልስልናል ማለት ነው። ሌላኛው ማን ያደርገዋል? who does it የሚለውን ጥያቄ እንመልስ። ኃላፊነት የተሰጠው ግለሰብ የማን ነው ይሄን የሚሰራው? ቀጥሬ ላሰራ እችላለሁ፣ ራሴ ሊሰራ እችላለሁ፣ ቤተሰቤ ሊሰራው ይችላል። ሶ የሴልስ ሰራተኛ ምቀጥር ወይ ደግሞ የሴልስ ማስገባ ከሆነ ማን ነው በሴልስ ላይ የተሻለ ፐርፎርም ሊያደርግልኝ የሚችለው? የሴልስ ፍልስፍና የገባው የተሻለ ደንበኞችን የመያዝ አቅም ያለው ከስተመር ሃንድ ላይ ጎበዝ የሆነ ኮሚኒኬሽን ላይ ጎበዝ የሆነ ብዬ ሰው ልመርጥ እችላለሁ። ኃላፊነት የምሰጠው ሰው ልመርጥ እችላለሁ ማለት ነው። ወይ ድርጅቱ ሊመርጥ ይችላል። ሶ who does it የሚለውን ይመልስልናል ማለት ነው። ሌላው እንዴት ይደረጋል የሚለውን ይመልሳል። እንዴት how it is done ግቡን ለማሳካት የምንከተላቸው ስልቶች ምንድነው? የምንከተለው ስልት ምንድነው? ሜተዱ ምንድነው? ስልቱ ምንድነው? ዘዴው ምንድነው የምንከተለው? ለምሳሌ በ2022 የሆነ አማውንት ኦፍ ሚሊየን ብር ሽያጭ ገቢ አገኛለሁ ብሎ አንድ ነጋዴ ግቡን ሴት ቢያደርግ ወይ ደግሞ ኦብጀክቲቭን ቢያስቀምጥ ይሄንን ለማሳካት ሚሊየን ብር ኦፍ ሪተርን ለማግኘት ምን ዘዴዎችን ይተገብራል? ምንድነው መከተል ያለበት ስቴፖቹ ምንድናቸው የሚለው ነገር ይመልስልናል ማለት ነው። ምን ያህል ግብአት ያስፈልጋል የሚለውን ይመልስልናል። ምን ያህል ግብአት
ግብአት ስትበል እንግዲህ how much ሪሶርስ ነው። ሪሶርስ ስንል የሰው ኃይል ሊሆን ይችላል፣ ቁሳቁስ ሊሆን ይችላል፣ ተሽከርካሪ ሊሆን ይችላል፣ ገንዘብ ሊሆን ይችላል ምናምን የሚሉትን ጥያቄዎች ሊመልስ የሚችል ነገር ነው ማለት ነው። እቅድ መሰረታዊ የሚመልሳቸው 6 መሰረታዊ ነገሮች የሚባሉት አሁን ያየናቸው ናቸው ማለት ነው። ሌላው በዚህ ፕሬዘንቴሽን ወይ ደግሞ በዚህ ቪዲዮ እንድናየው የምፈልገው ነገር የእቅድ አስፈላጊነት ኢምፖርታንስ ኦፍ ፕላን። እንግዲህ እቅድ ማውጣት ለማንኛውም አይነት ድርጅት ዓለም አቀፋዊ አስፈላጊነት አለው። ማንኛውም ድርጅት እቅድ ካለ እቅድ መንቀሳቀሳችን የንግድ ድርጅት ሊሆን ይችላል፣ የግለሰብ ድርጅት ሊሆን ይችላል፣ ወይ ደግሞ ትናንሽ ወይም ትልልቅ ድርጅቶች ሊሆን ይችላሉ። ያለ እቅድ የሚሆን ነገር የለም። በድርጅት ደረጃ ኢቭን በግለሰብ ደረጃ እቅድ ያስፈልጋል። ሁሉም አይነት ሊባሉ የሚችሉ ቡድኖች፣ ድርጅቶች፣ ተቋማቶች እቅድ ያስፈልጋቸዋል ማለት ነው። ያለ እቅድ የሚወሰኑ ውሳኔዎች በሙሉ በዘፈቀድና ያለ አቅጣጫ የሚከናወኑ ስለሆኑ ለውድቀት ይዳረጋሉ። በቃ ያለ እቅድ የሚሰሩ ስራ በዘፈቀድና ያለ አቅጣጫ የሚከናወኑ ስለሆኑ ውድቀታቸው አይቀርም። ምክንያቱም በደመ ነፍስ ነው የሚሰራው። ምን ሊገጥመን ይችላል፣ ምን አክል ሪሶርስ ላወጣ እችላለሁ፣ መቼ ሊሰራው እችላለሁ፣ ማን ሊሰራው ይችላል የሚሉ ጥያቄዎችን መመለስ አልቻለም። ስለዚህ በዘፈቀድ ስለሚሰራ ያ ደግሞ ውድቀትን የሚያፋጥን ይሆናል። እንግዲህ ውሳኔዎች ሲወሰኑ ያለ እቅድ የሚወሰኑ ውሳኔዎች በኋላ ላይ ተፈጻሚነታቸው ችግር ውስጥ ይወድቃል ማለት ነው። ሌላ አቅጣጫን ለመለየት ይጠቅማል። እቅድ እንግዲህ ወዴት ነው የምንሄደው? አንድ ሰው ከቤቱ ወጥቶ መሄድ የሚፈልግበትን ቦታ በትክክል ካለየ ዝም ብሎ ከቤቱ ወጥቶ እግሩ እንዳመራው መሄድ ከሆነ ያ ሰውዬ መዳረሻ የለው ማለት ነው። ዝም ብሎ እግሩ እስከደከመው ድረስ ይሄዳል ማለት ነው። ስለዚህ አቅጣጫውን መለየት መቻል አለበት። የት ነው የሚሄደው፣ ወዴት ነው የሚሄደው የሚለውን ነገር አቅጣጫውን ማስቀመጥ መቻል አለበት ማለት ነው። ትኩረትን በድርጅቱ ግቦች ላይ ማድረግ አለበት። አቅጣጫ ማለት ትኩረታችንን በድርጅታችን ግብ ላይ ያደርጋል ማለት ነው። አደጋና አለመታወቅን ለመቀነስ ይረዳል። እንግዲህ ሚኒማይዚንግ ሪስክ ኤንድ አንሰርተኒቲ እንግዲህ በድርጅቶች ላይ ስራዎችን ሲሰሩ እቅድ አስፈላጊነቱ ምንድነው? ሪስኪዎች ይኖራሉ። ኤክስተርናል ፋክተሩ ሊሆን ይችላል፣ ኢንተርናል ፋክተሩ ሊሆን ይችላል፣ ወይ ደግሞ ያልተጠበቀ አንሰርተኒቲ የምንላቸው ጉዳዮች ሊመጡ ይችላል። ያን አንሰርተኒቲ ሚኒማይዝ የምናደርግበት ወይ ደግሞ ሪስኪውን ሚኒማይዝ የምናደርግበት አንሰርተኒቲውን የምንቋቋምበት እድል ይሰጠናል ማለት ነው። እንግዲህ መሪው ተለዋዋጭ ከሆነ ውጫዊ አካባቢ ጋር እንዲላመዱ ያደርጋል ማለት ነው። እቅድ ውጫዊ ተለዋዋጭ የሆነ ኤክስተርናል ፋክተሮች አሉ። እነኛን ኤክስተርናል ፋክተሮች ጀስት ሊቋቋሙበት የሚችል የእቅድ አዘጋጅተው ነው የሚሄዱት ማለት ነው። አንሰርተኒቲ ሊኖሩ ይችላል። ያንን አንሰርተኒቲ በምን አግባብ ነው የማልፈው ብለው መጀመሪያውን እቅድ ይይዛሉ ማለት ነው ተቋማት የሚመሩ። ሌላ ውጤታማነትን ይጨምራል። እቅድ ውጤታማነትን ይጨምራል። ካለ እቅድ የምንሰራው ስራዎች በዘፈቀድና አቅጣጫ የሌለው ስለሆነ ውድቀታችን ያፋጥንላል። እቅድ በእቅድ የምንሰራ ከሆነ ውጤታማነትን ይጨምራል። ግብአቶችን ከፍተኛ አስተዋጽኦ እንዲያበረክቱ በሚያስችል መልኩ ጥቅም ላይ እንዲውሉ ያደርጋል ማለት ነው። እንግዲህ ያሉን ሪሶርሶች ያሉን ሀብቶች የሰው ሀብት ሊሆን ይችላል፣ ፋይናንሻል ሪሶርስ ሊሆን ይችላል፣ ሎጂስቲክ ሊሆን ይችላል። ማንኛውም ሀብቶች የተሻለ አስተዋጽኦ ወይ ደግሞ ከፍተኛ አስተዋጽኦ በሚያበረክቱ መልኩ ጥቅም ላይ ሊውሉ ይችላሉ። ፕራዮሪታይዝ እያደረገን በቅደም ተከተል እያወጣ የትኛው ነው ቅድሚያ መምጣት ያለበት የሚለውን ነገር በዛ ደረጃ አስፈላጊ የሆኑ ጉዳዮች ላይ በጀት ሀብት እየመደብን ስራዎችን እንሰራለን ማለት ነው። ውጤታማ እንሆናለን። እንግዲህ ያለን ሪሶርስ ውስን ነው፣ ግን ያልተገደበ ፍላጎት አለ። ይህን ያልተገደበ ፍላጎትና ውጤታማነትን ለመጨመር ያግዛል። ከግብአቶችን ከፍተኛ አስተዋጽኦ እንዲያበረክቱ በሚያስችል መልኩ ጥቅም ላይ እንዲውሉ ያደርጋል ማለት ነው። እቅድ ማቀድ የእቅድ አስፈላጊነት ይሄኛው ነው። ሌላኛው የእቅድ አስፈላጊነት ቁጥጥር ለማበረታታት ለማመቻቸት ያግዛል። እቅድ ለቁጥጥር ስራ እንደ መለኪያ ቤንችማርክ የሚያገለግሉ ግቦችን ያስቀምጣል። ለምሳሌ አንድ ተግባር ተፈጸመ ሲባል በምን ያክል ጥራት፣ በምን ያክል ብዛት ወይ ደግሞ በምን ያክል መጠን የሚለውን እቅዱ ቤንች ማርክ ያስቀምጣል። ለምሳሌ በዚህ ዓመት የሆነ አማውንት ኦፍ ብር ሪተርን አገኛለሁ ብሎ ያስቀመጠ አንድ ነጋዴ ቁጥጥሩ ከዛ አንፃር ነው የሚሆነው ማለት ነው። ለምሳሌ 2 ሚሊዮን ብር ካለኝ የንግድ ስራ
በ6 ወር ውስጥ ሰበስባለሁ ካለ አንድ ነጋዴ ቁጥጥር ሊያደርግ የሚችለው 2 ሚሊዮን ብሩ በ6 ወር ውስጥ ተሰበሰበ አልተሰበሰበም የሚለው እንደ ቤንች ማርክ ያደርግና 6 ሚሊዮን ብር ቤንች ማርክ ያደርግና ከዛ በኋላ የቁጥጥር ስራውን ይሰራል ማለት ነው። ስለዚህ ለቁጥጥር ስራ አስፈላጊ ነው ወይ ደግሞ ቤንች ማርክ ሆኖ ያገለግላል የምንለው ከዛ አንፃር ነው ማለት ነው። በመጨረሻም እንግዲህ ያው ውጤታማነትን ለመጨመር ያግዛል፣ አቅጣጫን ለመለየት ያስችላል። ከዚህ ባለፈ በርካታ ጠቀሜታዎችም አሉት። አሁን እዚህ ላይ ያልተቀመጡ እናንተ በራሳችሁ መንገድ ሪፈር ልታደርጉ ትችላላችሁ። ግብ በርካታ ጠቀሜታዎች ያሉት ሲሆን ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ስለነበረን ቆይታ እያመሰገንኩኝ ይህን ቻናል አሳድጉት። ፕሊዝ ሰብስክራይብ አድርጉ፣ ላይክ፣ ኮሜንት፣ ሼር አድርጉላቸው። ይሄ በጣም ጠቃሚ ሀሳብ ነው። እንግዲህ አንድ መሪ በተለይ እቅድ ሲታቀድ እነኚህን መሰረታዊ ሊባሉ የሚችሉ ነገሮች ማወቅ መቻል አለባችሁ። እቅድ በዚህ ላይ አናቆም። በሚቀጥለው የታይፕ ኦፍ ፕላን ወይ ደግሞ የእቅድ አይነቶችን ይዘን እንመጣለን። ይሄ ጀስት በፓርት የምናየው ጉዳይ ነው። ዛሬ ይዤላችሁ የመጣሁት የመጀመሪያው ፓርት ነው ማለት ነው። ስለነበረን ቆይታ አመሰግናለሁ። ሰላም